ኢቪ 2026 ተለቋል። ውጤት እንዴት እንደምታዩ በስልካችሁም ሆነ በፒሲያችሁ እንዴት እንደምታዩ በዚህ ቪዲዮ ታይበታላችሁ። መጀመሪያ ብሮዘራችሁ ትከፍታላችሁ። ስልካችሁ ላይም ካለ ጎግል ትከፍታላችሁ። ጎግላችሁን ለመከፍቱ ስልካችሁ ላይም ፒሲያችሁ ላይ ጎግል ለመከፍቱት ጎግልን እየከፈኩት ነው። ጎግል ክሮማችሁ ስልካችሁ ላይም ካለ ሁሉም ላይ ጎግል ክሮም አለ። እዚህ ላይ ተከፍቱትና እዚህ ጋር www.dvprogram.state.gov ሚል ተጽፋላችሁ። እዚህ ጋር ስለጻፍኩት መጥቶልኛ እዚህ ጋር ያው ዲቪ ፕሮግራም ደው እዚህ ጋር .state ሚላለው 2026 ሚሊዮን ክሊክ አደርገዋለሁ። ክሊክ ሳደርገው እዚህ ጋር ይመጣልኛል። የታያችሁ እዚህ ጋር ኤሌክትሪክ ዳይቨርሲቲ ቪዛ ሚላል እዚህ ጋር እሷን ክሊክ አደርጋታለሁ። ያው ክሊክ ሳደርጋት እንደዚህ ይመጣልኛል። እዚህ ጋር ዲቪ 2026 ኢንትራንስ ሜይ ኢንተር ዜር ኮንፈርሜሽን ኢንፎርሜሽን ስሩ ሚላል እዚህ ጋር ያው 2026 ይላል። ሜይ 3 ነው የተለቀቀው ውጤቱ ይላል። ያው ሜይ 3 ላይ የተለቀቀው ያው እዚህ ጋር ቼክ ስታተስ ምትላለች። እዚህ ጋር ቼክ ስታተስ ምትለውን ክሊክ አደርጋታለሁ። እዚህ ጋር ኮንቲኒው ምትለው መጣልኛለች። እዚህ ጋር ያው ኮንቲኒው ምትል ትመጣልኛለች። ኮንቲኒው ለዋለኝ ያው እነዚህ አማራጮች ያው ኢንተር ኢንፎርሜሽን መጥቶኛል። እዚህ ጋር ኢንተር ያው እዚህ ጋር መጥቶልኛል። ኢንተር ኢንትራንት ኢንፎርሜሽን መጥቶኛል። ዩኤስ ዲፓርትመንት ኦፍ ስቴት ሚላል እዚህ ጋር ያው እነዚህ ሙሉ አማራጮች አሉ። እዚህ ጋር የመጀመሪያው ኮንፊርሜሽን ለምሳሌ የሞላውበት ልጅ ላሳይጣላችሁ እሱን ላስገባላችሁ ወይም ላሳያችሁ እሱን ታስገቡትን ላሳያችሁ። ያው እዚህ ጋር የመጀመሪያ የጠየቃችሁ እቺኛዋ ኮንፈርሜሽን ነምበር የምትለዋል እቺኛዋ 16 ዲጂት ናት። እቺኛዋ 2026 5HWWTH የሚለዋን እችኛዋን የመጀመሪያው ላይ እዚህ ጋር ታስገቡታላችሁ። እዚህኛው ላይ የምታስገቡት ሁለተኛ ደግሞ እችኛዋን ታስገቡታላችሁ። እችኛዋን ደግሞ ያው ሁለተኛ የሚጠይቃችሁ ይሄኛውን ነው። ያው ላስት ኔም የሚለውን ለምሳሌ ላስት ኔም የልጁ ምንድነው የሚለው ያው እዚህ ጋር ላስት ኔም የሚለውን ካሳውን ታስገባላችሁ። ያው ላስት ኔም ካሳውን መሳይ ዮናስ ሚሊዮን ታስገባላ ካሳውን ታስገቡለታላችሁ። ከዛ በኋላ ከታች እዚህ ጋር ደግሞ ይል ይጠይቃችኋል። ያው እዚህ ጋር ይል የሚለውን እዚህ ጋር ተመጡና ራሳችሁ ላይ ቀድሜ ሞላችሁ በላይ ያው እዚህ ጋር ይል የሚለውን 2004 እዚህ ጋር ይሄንን ታስገቡለታላችሁ። ከዛ በኋላ እዚህ ጋር ተመጡና ይሄንን ታስገቡለታላችሁ። ይሄ ሮቦት አለመሆናችሁ ሰው መሆናችሁ የሚያሳይ ነው። ለምሳሌ ቁጥሩን በትክክል ታስገቡለታላችሁ። ያው 6 ይላል እኔ 6 ይላል። ሮቦት አለመሆናችሁን እነዚህ በካፒታል ሌተር የምታስገቡት በካፒታል ሌተር ታስገቡታላችሁ። እነዚህ P3 4P ስለዚህ ሰሚት ስትሉት ይመጣላችኋል። ራሱ ከተመረጣችሁ ሰሌክት ይላችኋል፣ ካልተመረጣችሁ ኖት ሰሌክት ይላችኋል። እንደዚህ አድርጋችሁ ውጤታችሁን ማየት ትችላላችሁ። ስለዚህ አሁን ዲቪ ደርሷችኋልና ተመልካቾቼ ዲቪ ደርሷችኋልና ሰሌክት ሆናችኋልና ዝም ብሎ አይኬድም። ኢንተርቪው ምን ይጠይቃችኋል፣ ኢንተርቪው ላይ ምን እንደምትጠየቁና ምን ማሟላት እንዳለባችሁ በቀጣይ ቱቶሪያል አሳያችኋለሁ። ለዛሬ ይህንን ይመስላል። ቻው።